ሰላም ተማሪዎች እንዴት ናችሁ? ወደ ማትሪክ ሜድ ሲምፕል እንኳን ደህና መጣችሁ። እዚህ ቻናል ላይ የዩኒቨርሲቲ መግቢያ ፈተና ወይም ማትሪክ ጥያቄዎችን ከበቂ ማብራሪያዎች ጋር እንሰራለን። ከ9 እስከ 11 ያላችሁ ተማሪዎች ቅድሚያ መዘጋጀት ከፈለጋችሁ እነዚህን ቪዲዮዎች ብትሰሩ በጣም አሪፍ ነው። 12ኛ ክፍል ተማሪዎች ደግሞ እንግዲህ የዘንድሮ 12ኛ ክፍል ተፈታኞች ወደ አንድ ወር ከአንድ ሳምንት የሚጠጋ ጊዜ ይቀራችኋል ማትሪክ ሊደርስ ማለት ነው። ስለዚህ ያጠናችኋቸውን ሀሳቦች ሪቫይዝ ታደርጉበታላችሁ። እንደገና ደግሞ ያላጠናችኋቸው ኮንሰፕቶች ካሉ ደግሞ እዚህ ላይ በቀላሉ ብሬክዳውን ሲደረጉ ጥያቄዎቹን ታገኛላችሁ ማለት ነው። ዛሬ የ9ኛ ክፍል የቻፕተር 1 ጥያቄዎችን ነው የምንሰራው። ማትሪክ ላይ ከ9ኛ ክፍል ቻፕተር 1 የመጡ የ2015 ፈተናዎችን አሁን እንሰራለን። 2014 ላይ ከ9ኛ ክፍል ቻፕተር 1 የወጣ ጥያቄ የለም። 2015 ላይ ብለን ስንጀምር ግን ከ9ኛ ክፍል ቻፕተር 1 ሁለት ጥያቄዎች ወጥተዋል። ስለዚህ እነዚህን ጥያቄዎች እንመልከት። አንደኛው which of the following defines a prime number ነው የሚለው። which of the following defines a prime number? መጀመሪያ ፕራይም ነምበርን ዲፋይን ማድረግ አለብን ራይት? prime number ማለት a number that has two factors. prime number ሁለት ፋክተሮች ብቻ አሉት። እነሱም እነማን ናቸው? 1 and the number itself, right? አንድ እና ራሱ ቁጥሩ ብቻ ናቸው ፋክተሮቹ። ስለዚህ prime number ሁለት ፋክተሮች አሉት የሚለውን ኮንሰፕት ይዘን ወደ ቹዛችን መሄድ እንችላለን። ቹዛችን ላይ ኤ ምንድን ነው የሚለን? it's a number whose only factor is itself ነው የሚለው። it's a number whose only factor is itself። አንድ ፋክተር ብቻ ነው ያለው እያለ ነው ራይት? ራሱ ቁጥሩ ብቻ ፋክተሩ የሆነ ቁጥር it's a prime number ነው የሚለን። it's wrong። ምክንያቱም prime number ምንድን ነው ያለው? it has two factors፣ አንድና the number itself። A is wrong። B ደግሞ it's a number that has only two positive factors ነው የሚለው። this is right አይደለ? ምክንያቱም obviously definitionአችን የሚለው it has two factors prime number, two positive factors, one in the number itself. for that reason B is correct። C ደግሞ it's a number whose only factor is one ነው የሚለው። it's a number whose only factor is one። አሁንም this is wrong because ፋክተሩ አንድ ብቻ የሆነ ቁጥር ራሱ አንድ፣ it's wrong። and D it's a number that has more than two positive factors ነው የሚለው። D ደግሞ more than two positive factors፣ ከሁለት በላይ ፋክተር የለውም ፕራይም ነምበር፣ ኦንሊ ሁለት ብቻ ነው ያለው። አሁንም ወደ ዴፊኒሽናችን ነው የምንመለሰው። this is also wrong። D ላይ ያለው ምንድን ነው ማለት ነው? more than two positive factors ያለው ቁጥር it's a composite number። composite number has more than two factors. more than two factors። ለምሳሌ የ10ን ፋክተሮች አውጡ ከተባልን 1 2 5 እና 10 ናቸው ራይት? because 2 ሲባዛ በ5 10 ነው። 1 ሲባዛ በ10 10 ነው። these are the four factors of 10። 10 is a composite number ማለት ነው። ለዛ ነው ይሄ መልሱ የማይሆነው ማለት ነው። መልሳችን is going to be B. B is going to be our correct answer። ከ2015 ዓመተ ምህረት ከቻፕተር 1 የ9ኛ ክፍል ጥያቄዎች የመጡት ሁለት ናቸው። አንደኛውን ሰርተናል፣ ሁለተኛውን ደግሞ እንመልከተው። question number 2 ሚለን which of the following rational numbers is written in its standard form ነው። በስታንዳርድ ፎርም የተጻፈው ቁጥር የትኛው ነው የሚለን ራይት? ስታንዳርድ ፎርም ማለት ምን ማለት ነው? መጀመሪያ
አሁንም ወደ ቹዝ ከመሄዳችን በፊት በስታንዳርድ ፎርም አንድ ቁጥር እንዲጻፍ it has to be a times 10 the power of k መሆን አለበት። ኦኬ a ከዛ ምንድነው መሆን የሚችለው? say a is ከ1 እስከ 9 ያሉት ቁጥሮች ብቻ ነው መሆን የሚችለው። what about k? k ደግሞ መሆን የሚችለው any integer መሆን ይችላል። any integer ኦኬ any integer መሆን ይችላል ማለት ነው። ሶ እቺኛዋን ኮንሰፕት እንይዝና ወደ ቹዛችን እንመለሳለን። ቹዛችን ላይ a ሚለን ምንድነው? 5 times 10 the power of 5 5 times 10 the power of 5 is it in standard form? በስታንዳርድ ፎርም ነው የተጻፈው ወይስ አይደለም የሚለውን ለማወቅ ሩላችንን ብንመለከት እቺን 5 ካየናት a ነች አይደል? ሶ 5 ከ1 እስከ 9 ያለች ቁጥር ነች ወይስ አይደለችም? ነች ራይት። ሶ ይሄን መስፈርት ያሟላል ማለት ነው። ይሄኛው መስፈርት ካሟላ ሁለተኛው ደግሞ k የትኛውም ኢንቲጀር መሆን ይችላል ብለናል። ሶ kያችን በዚህ ኬዝ ማነች? 5 ነች፣ ፓወራችን ማለት ነች። ሶ በስታንዳርድ ፎርም የተጻፈው ማለት ነው። ትክክል ነው ማለት ነው። this one is correct. Okay, what about b? b ደግሞ ከተመለከተን 0.09 ይላል። 0.09 is a. so is ከ1 እስከ 9 ነው አይደለም። 0.9 is not ከ1 እስከ 9 ያለ ቁጥር። ስለዚህ ምን ማድረግ አለብን ማለት ነው? ወደ ሳይንቲፊክ ኖቴሽን። መልሱ ትክክል አይደለም፣ መልሱ ልክ አይደለም፣ ግን ምን ማድረግ አለብን ወደ ሳይንቲፊክ ኖቴሽን ለመቀየር? okay 0.09 times 10 raised to 5ን ወደ ሳይንቲፊክ ኖቴሽን ለመቀየር we have to 0.09 ምን ማድረግ አለብን? we have to shift the decimal points, right? we have to shift the decimal point. ወደፊት shift ማድረግ አለብን አይደለ? 1 2 okay so 9 ሆነ ማለት ነው right? ወይም 9.0 ሆነ ማለት ነው times 10 raised to ወደፊት 2 ዴሲማል ፖይንት shift ስናደርግ ከፓወሩ ላይ 2 መቀነስ አለብን። okay ሁሉ ጊዜ ወደፊት ከሆነ ዴሲማል ፖይንቱን የምናስወጣው we have to subtract from the power መቀነስ አለብን። ፓወራችን ማነች? 5 ነች። እዚህ ጋር ከ5 ላይ 2 ስንቀነስ it's going to be 3 ማለት ነው። okay so 9.0 times 10 raised to 3 ይሆናል ማለት ነው። c ደግሞ ሚለን it is 0.8 repeating times 10 raised to 2 ነው ሚለን right? so ይሄም በሳይንቲፊክ ኖቴሽን አልተቀመጠም፣ ምክንያቱም our a is 0.8 repeating, it's not ከ1 እስከ 9 ያለ ቁጥር። okay so shift ማድረግ አለብን። አሁንም 0.8 repeating አንድ ዴሲማል ፖይንት ወደዚህ ነው shift የምናደርገው right? ፖይንታችን እዚህ ጋር ትመጣለች። ወደፊት ካረግን አሁንም አንድ መቀነስ አለብን እንዳልነው ሁሉ ስንት ሆነ ቁጥራችን ማለት ነው? አሁን 8.8 repeating ይሆናል ማለት ነው። because እቺ ከየት ነው የመጣችው? 0.8 repeating means 0.888 እያለ የሚቀጥል ቁጥር ማያቆም ማለት ነው። so አንድ ዴሲማል ፖይንት እዚህ ጋር shift ስናደርግ 8.888 እያለ ይሄዳል ማለት ነው። ይቀጥላል። ኦኬ ይቀጥላል ማለት ነው። ኦኬ ሶ መልሳችን በዚህ መልኩ ይሄ ዴሲማል ፖይንት ወደፊት shift ሲያደርግ 8.8 repeating times 10 raised to አሁንም ዴሲማል ፖይንት ወደፊት ካሻገርን ወደ ቀኝ ማለት ነው። ኦኬ ወደዚህ ዳይሬክሽን ካሻገርን in this direction ከመጣን we have to subtract 1 ስለዚህ 8.8 repeating times 10 the power of 1 ይሆናል ማለት ነው። 2 minus 1 እቺ ሁለትን አንድ ቀነስንባትና becomes አንድ ይሆናል ፓወሩ ማለት ነው። so the correct answer is going to be 8.8 repeating times 10 the power of 1. ዲን ደግሞ እንመልከተው። ዲን ስናየው ደግሞ okay 10.1 times 10 raised to
-2 ነው የሚለው። ይህም መስተካከል አለበት ቢኮዝ 10.1 ከ1 እስከ 9 ያለ ቁጥር አይደለም። ወደዚህ ብናደርገው 101 ነው የሚሆንብን። ዴሲማል ፖይንቷን ወደኋላ ብናደርጋት 1.01 አይሆንም? ወደዚህ አሻገርናት። ኢት ቢካምስ ምን ሆነ ማለት ነው 1.01 ታይምስ። አሁን ዴሲማል ፖይንቷን ወደኋላ ነው ያሻገርነው ወደ ግራ ማለት ነው። ወደ ግራ ሲሆን ደግሞ ከፓወራችን ላይ መቀነስ ሳይሆን መደመር ነው። መደመር ነው። ምን ያህል ጊዜ ነው የሄድነው? አንድ ጊዜ ብቻ ነው የሄድነው። የምንደምረውም አንድ ይሆናል ማለት ነው። -2 + 1 -1 10 to the power of -1 ይሆናል ማለት ነው። 10 to the power of -1 ኦኬ። በዚህ መልኩ የሁለተኛውን ጥያቄ ማጠቃለል እንችላለን። our correct answer is going to be A ማለት ነው። ቀጣዩ ደግሞ እንግዲህ ከ2016 ዓመተ ምህረት ቻፕተር 1 የወጡ ጥያቄዎች ናቸው። የመጀመሪያው ጥያቄ if A is equals to 2 - 3 √5 and B is equals to 3 + 2 √5 which of the following is true? ትክክል የሆነው የትኛው ነው ነው የሚለን ራይት። ትክክል የሆነው የትኛው ነው? ኤም ቢም ተሰጥቶናል። ከዛ በኋላ እያንዳንዱን ቹዝ ሄደን ቼክ ማድረግ ነው ያለብን ማለት ነው። መጀመሪያ ኤም ቼክ እናድርገው። ኤ ሚለን ኤ ታይምስ ቢ 36 ይሰጣል የሚለን ቼክ ማድረግ እንችላለን። ኤ ማለት 2 - 3 √5 ነው። 2 - 3 √5 actually 2 - 3 √5 ነው ኤ። ቢ ደግሞ 3 + 2 √5 we have to multiply ነው። ኤ ሲባዛ በቢ 36 ስለሚለን እናባዘዋለን ማለት ነው። 2 - 3 √5 times 3 + 2 √5 እያንዳንዱ ቁጥር 2 3ን ያበዛል። 2 ደግሞ ራሱ መጥቶ 2 √5ን ያበዛል። በዚህ መልኩ የመጀመሪያውን ኤክስፕሬሽን እንስራ። 3 √5 -3 √5 -3 √5 ደግሞ 3ን ታበዛለች። -3 √5 ራሷ ደግሞ 2 √5ን ታበዛለች ማለት ነው። ይህን ካልኩሌት ለማድረግ የመጀመሪያው መልቲፕሊኬሽናችን 2 ሲባዛ 3 ነው። ስንት ይሆናል? 6 ፕላስ 2 ሲባዛ በ2 √5 ደግሞ ስንት ይሆናል? 4 √5 ቢኮዝ 2 ሲባዛ በ2 4 ነው። √5 ደግሞ አለች። ከዛ ደግሞ -3 √5ን ደግሞ ከ3 ጋር እዚህ ጋር ማለት ነው። -3 √5 ከ3 ጋር ሲባዛ -3 ሲባዛ በ3 9 ነው። -3 √5 ሲባዛ በ2 √5ስ -3 ሲባዛ በ2 it's -6 and √5 ሲባዛ በ5 ደግሞ it's √25 መውጣት ይችላል ከሩት ውስጥ በኋላ እናውጣዋለን። የሚቀረን ነገር የለም ማለት ነው። ላይክ ተርሞቻችን እነማን ናቸው? አንደኛ ኮንስታንት ቁጥራችን አለ። እሱ አንድ ተርም ነው። ሌላኞቹ ደግሞ √5 ያለባቸው ላይክ ተርሞች አሉን። እነዚህ ናቸው። ሌላ ቁጥር ደግሞ አለ። this one is another term. ይሄም ኮንስታንት ነምበር መሆን ይችላል። ምክንያቱም √25 ከሩት ውስጥ ለምትወጣ ማለት ነው። 6 ሲቀነስ
ይህን መስራት እንችላለን ከዛ ምክንያቱም ኮንስታንት ነበር ስለሚመጣ። ኦኬ እቺን ስንቀይራት ስንት ትሆናለች? 6 ሲባዛ በ5 ነው ምክንያቱም 25 ከሩት ውስጥ ሲወጣ 5 ስለሚሆን። ኦኬ 30 ሆነ ማለት ነው። ይሄኛው 30 ሆነ ማለት ነው። እንመለስና እዚህ ጋር 30 እንጽፋለን ማለት ነው። 6 ሲቀነስ 30 ከዛ ወደ እነዚህ መምጣት እንችላለን። መሀል ላይ ያሉትን ስንሰራ ደግሞ 4 ማይነስ 9 ስንት ነው? ቲዝ ማይነስ 5 ነው። ሩት 5 የጋራ ነው ራይት። እዚህ ጋር ሩት 5 አለ ሶ የጋራ አንድ እንወስዳለን ማለት ነው። 6 ሲቀነስ 30 ማይነስ 24 ማይነስ 5 ሩት 5 ማይነስ 24 ማይነስ 5 ሩት 5 ከመጣ መልሳችን ወደ ቹዛችን ነው የምንመለሰው። ቹዛችን ላይ ስንት ነው የሚለን? 36 ነው የሚለን እዚህ ጋር። ኦኬ ስለዚህ የመጣልን መልስ ግን አሁን ያየነው ነው። ስለዚህ ሮንግ ነው ማለት ነው። ሶ ቢ ላይ a + b = 5 ነው የሚለን። ሶ a ሲደመር b a + b = 5 ኦኬ ሶ የa ዋጋ 2 ማይነስ 3 ሩት 5 ሩት 5 ሲደመር b ደግሞ 3 + 2 ሩት 5 ኦኬ ሶ ይሄ 5 ይመጣል ወይስ አይመጣም የሚለውን ሰርተን ማግኘት እንችላለን። መደመር ስለሆነ ብራኬቱን ለማጥፋት ምን እናደርጋለን? እቺ ፕላስ ሳይን ይሄንንም ነው የምታበዛልን ራይት። ሶ ጀስት ብራኬቱን ማውጣት ብቻ ነው የሚጠበቅብን ማለት ነው። ምክንያቱም ፖዚቲቭ ሲባዛ በፖዚቲቭ ፖዚቲቭ ነው፣ እንደገና ሲባዛ በፖዚቲቭ አሁንም ፖዚቲቭ ነው። ኦኬ ስለዚህ ፕላስ ሳይኑን አውጣ ነው ማለት ነው። 2 ማይነስ 3 ሩት 5 ብራኬቱን አወጣ ነው። ፕላስ 3 ፕላስ 2 ሩት 5 ይሆናል። አሁን እንደ ቅድሙ ጀስት ላይክ ተር መሰብሰብ ብቻ ነው የሚጠበቅብን ማለት ነው። እዚያ ኮንስታንት ነምበር 1 2 አለ። ሶ እነሱን እንሰብስብ። 2 ሲደመር 3 እናደርጋለን። ከዛ ደግሞ አናዘር ሌላ ላይክ ተርም ደግሞ እዚህ ጋር ይቻለችን ቺም አለች። እነሱን ስናወጣ ማይነስ 3 ሩት 5 ሲደመር 2 ሩት 5 ይሆናል ማለት ነው። ሶ ማይነስ 3 ፕላስ 2 ኢዝ ማይነስ 1 ማይነስ 1 ሩት 5 ደግሞ የጋራ ነው። ሶ አንድ ሩት 5 ነው የምንወስደው። አንድ ሩት 5 እንወስዳለን። ኦኬ ሩት 5 ሶ ስንደምረው 5 ማይነስ ሩት 5 ይሆናል ማለት ነው። 2 ሲደመር 3 ኢዝ 2 ሲደመር 3 5 ነው። ኦኬ ማይነስ 1 ሩት 5 ማለት ደግሞ በሌላ ቋንቋ ማይነስ ሩት 5 ማለት ነው። ቢኮዝ አንድ ሲባዛ ሩት 5 ራሱ ሩት 5 ስለሚሆን ማለት ነው። ስለዚህ መልሳችን 5 ማይነስ ሩት 5 ይሆናል ማለት ነው። 5 ማይነስ ሩት 5 ይሆናል ማለት ነው። ወደ ቹዛችን ብንመለስ a + b 5 ነው የተባልነው። ስለዚህ መልሱ ልክ አይደለም ማለት ነው። ሲን ደግሞ ከተመለከትን ምንድነው የሚለን? 11a divided by b is equals to minus 36 plus 13 ሩት 5 13 ሩት 5 ነው የሚመጣው ነው ያለን። 11a divided by b means 11a divided by b means 11 2 minus 3 ሩት 5 over b is 3 plus 2 ሩት 5 ነው አይደለ? እኩል ይሆናል minus 36 plus 13 ሩት 5 ነው የሚለው 11 times 2 minus 3 ሩት 5 over 3 plus 2 ሩት 5። ስለዚህ ይህንን ቁጥር ራሽናላይዝ ማድረግ እንችላለን። ራሽናላይዝ ለማድረግ
ምን ሩል መጠቀም ይኖርብናል? አንድ ሩል አለን አይደለ? ራሽናላይዝ ለማድረግ የሚጠቅመን አንድ ሩል አለን። እሱ ሩል ምንድን ነው? ኤ ኦቨር ቢ ፕላስ ሩት ሲ ራሽናላይዝ ሲደረግ is going to be times b minus root c over b minus root c. ከስር ያለውን ቁጥር ሳይን ቀይሮ ብቻ ማባዛት ማለት ነው። በራሱ መድገም ነው። ኦኬ ታይምስ 3 minus 2 root 5 over 3 minus 2 root 5 ይቺን ፕላስ ሳይን ብቻ ወደ ኔጌቲቭ ቀይረን ራሱን ነው ደግመን ያባዛ ነው ለኒውመሬተሩ ለዲኖሚኔተሩ ማለት ነው። ኦኬ ሶ ይሄን መስራት እንችላለን። አሁን እንችላለን ማለት ነው። ሶ የላይኛውን ስናባዙ አሁን ልክ ቅድም እንዳነሳ ነው 2 እዚች ጋር 3ንም ታበዛለች 2 እዚች ጋር መጣ minus 2 root 5ንም ቅድም እንዳልነው ማለት ነው። very easy። ስለዚህ ምን ይሆናል ማለት ነው? it's going to be 11 ብራኬትን ከፍትና 2 ሲባዛ በ3 6 ነው። 2 ሲባዛ በ-2 root 5 ደግሞ it's going to be -4 root 5 ኦኬ። ስለዚህ ትክክል ሆነ ማለት ነው። ኦኬ -3 root 5 ደግሞ ልክ ቅድም እንዳነሳ ነው እዚህ ጋር -3 root 5 3ንም -2 root 5ንም ነው የምታበዛው። ኦኬ ሶ -3 root 5 ሲባዛ በ3 it's going to be -9 root 5 -3 root 5 ሲባዛ በ-2 root 5 ደግሞ it's going to be plus 6 root 25 ቅድም እንደሰራ ነው ማለት ነው። that's going to be over ከስር ያለውን ኤክስፕሬሽን ደግሞ ማብዛት ማለት ነው። ይሄኛው ከስር ያለውን ኤክስፕሬሽን ደግሞ ካየ ነው በቀላሉ ለመስራት ከፈለግን ምን እናደርጋለን? 3 plus 2 root 5 እና 3 minus 2 root 5 የሚሉት ኤክስፕሬሽኖች ከምን ጋር ይመሳሰላሉ? a plus b into a minus b ከሚለው ኤክስፕሬሽን ጋር በጣም ይመሳሰላል አይደለ? ስለዚህ ይሄ ማለት ምን ማለት ነው? a square minus b square ነው። ኦኬ have another rule እዚህ ጋር a plus b ሲባዛ a minus b is going to be a square minus b square በሚለው ሩል አማካኝነት ይህን ሩል ተጠቅመን የኛ a በዚህ ኬስ 3 ነው። so 3 square minus bያችን ደግሞ 2 root 5 ነው አይደል? 2 root 5 ስኩዌር ይሆናል ማለት ነው። ኦኬ ሶ ከላይ ያለውን ስንሰራው አሁንም 11 into እዚህ ጋር ላይ ተርሞቹን ብንሰበስብ እዚህ ጋር 6 አለችን ኮንስታንት ነምበር፣ እዚህ ጋር ሌላ ኮንስታንት ነምበር አለ because 6 ሲባዛ በ5 30 ስለሚሆን ማለት ነው። እዚህ ጋር 6 ሲባዛ በ5 30 ይሆናል። 25 ከስኩዌር ሩቱ ሲወጣ 5 ስለሆነ ኦኬ ሶ ቺን 6 እና እዚህ ጋር ያለችውን 30 ብንደምራት ስንት ይሆናል? 36 ኦኬ ላይክ ተርም ብንሰበስብ ደግሞ -4 root 5 -9 root 5 እዚህ ጋር ብንሰራው ስንት ይሆናል? -4 minus 9 is -13 root 5 የጋራ ነው። ኦኬ እዚህም ጋር ኤግዚስት ያደርጋል፣ እዚህም ጋር ኤግዚስት ያደርጋል። ስለዚህ ሰበሰብ ነው ማለት ነው። ሰብስበን ጨርሰናል ማለት ነው። ኦቨር 3 ስኩዌር ማለት ስንት ነው? 9 ማይነስ 2 root 5 ስኩዌር ደግሞ ይሄ ሙሉ ነው ስኩዌር የምናደርገው። ስለዚህ 2 ስኩዌር 4 ነው። root 5 ስኩዌር ደግሞ ራሱ 5 ነው because root 25 ስለሚሆን
ሲወጣ 5 ይሆናል ማለት ነው። ኦኬ ስለዚህ መልሳችን ስንት ሆነ ማለት ነው? 11 times 36 minus 13 root 5 over 9 minus 20 4 ሲባዛ በ5 20 so 9 minus 20 is minus 11 ስለዚህ 11 በ11 ከተጣፋች በኋላ 11 በ11 እዚህ ጋር ካንስል ካደረገች በኋላ ማይነስ ሳይናችን አለች ራይት ሶ ማይነስ ሳይናችን ሁለቱንም ነው የምታበዛው ይሄን ኤክስፕሬሽን ኦኬ ሶ እዚህ ጋር አውጥተን ከጻፍ ነው ማይነስ 36 minus 13 root 5 ይሆናል ማለት ነው because እቺ ማይነስ ስላለች ነው መርሳት የሌለብን ማለት ነው። ኔጌቲቭ ሳይናችን 36ን ስታበዛ ማይነስ 36 ይሆናል። ኔጌቲቭ ሳይናችን ማይነስ 30 root 5 እንደሞ ስታበዛ ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ስለሆነ ሳይኑን ይቀየርና 13 root 5 ይሆናል ማለት ነው። የመጨረሻ መልሳችን minus 36 plus 13 root 5 ይሆናል ማለት ነው። ኦኬ ሶ ቹዛችን ላይ ብንሄድ minus 36 plus 13 root 5 ትክክል ይሆናል ማለት ነው። ኦኬ ቹዞቹን ኤክስፕሌን ማድረግ በጣም ኢምፖርታንት ስለሆነ a minus b is equals to minus 1 minus root 5 የሚለውን ቼክ እናድርገው። ኦኬ d ሚለን ምንድነው? a minus b equals minus 1 minus root 5 a minus b equals minus 1 minus root 5 ኦኬ ሶ ይሄንን ለመስራት ምን እናደርጋለን? we know ሁለቱም ቫልዩዎች 2 minus 3 root 5 እና 3 plus 2 root 5 2 minus 3 root 5 a b ደግሞ 3 plus 2 root 5 ኦኬ a minus b ማለት ደግሞ ልክ ቅድም ለመደመሩ እንዳረግ ነው አሁን ደግሞ 2 minus 3 root 5 ሲቀነስ 3 plus 2 root 5 አሁን ደግሞ እቺ ማይነስ ሳይን ሁለቱንም ነው የምታበዛው እዚህ ጋር ኦኬ ሶ ማይነስ ሳይኗ 3ን ስታበዛ ማይነስ 3 ትሆናለች ሶ ብራኬቱን ለማውጣት 2 minus 3 root 5 minus 3 the minus ሲባዛ በፕላስ is minus so it's going to be 3 minus 2 root 5 okay ላይክ ተርሞቹን ስንሰበስብ እዚህ ጋር ሁለት አለን እዚህ ጋር ማይነስ 3 አለ ኦኬ 2 minus 3 is minus 1 ኦኬ minus 3 root 5 እና minus 2 root 5 ደግሞ እዚህ ጋር አለ ሶ እሱን ስንሰራው minus 3 minus 2 is minus 5 root 5 ደግሞ ይጋራል ሁለቱም ጋር ስላለች አንድ እንወስዳለን ማለት ነው። ስለዚህ መልሳችን minus 1 minus 5 root 5 ይሆናል ማለት ነው። ቹዙ ጋር ብንመለስ ዲ ምንድነው የሚለን? minus 1 minus 5 root 5 ነበር መልሳችን። እዚህ ጋር ግን minus 1 minus root 5 ነው የሚለን። ኦኬ መልሳችን ግን ምንድነው? ትክክለኛው መልሳችን minus 1 minus 5 root 5 ነው። this is the correct answer for D ማለት ነው። ስለዚህ ይሄንን በዚህ መልኩ እንደመድማለን። ወደ ሁለተኛው ጥያቄ ደግሞ ስናልፍ ሁለተኛው ጥያቄ which one of the following numbers is a common multiple of 324 and 1152 ነው የሚለው። ሶ የ324 እና የ1152 ኮመን መልቲፕል የሆነው የትኛው ነው የሚለውን ለማወቅ መልቲፕላይ ያደረግን ቫልዩ ይመጣል ወይስ አይመጣም የሚለውን ቼክ ማድረግ ያለብን ማለት ነው። ስለዚህ እነዚህ ቾይዞች የነዚህ ሁለት ቁጥሮች መልቲፕል ወይም ብዜት የጋራ ብዜት መሆናቸውን ለማረጋገጥ
ምንድነው የምናደርገው? ኤ ለምሳሌ 13824 ነው። ስለዚህ 13824ን ለስንት እናካፍላለን? 13824ን ከሁለት አንዱ ማካፈል እንችላለን ነው፣ ወይ ለ324 ወይ ደግሞ ለ1152። ስለዚህ 13824 ሲካፈል ለ324 እናድርግና ውጤቱን እንፈልግ። እነዚህን ቁጥሮች ስናካፍል 42.66 እያለ ይቀጥላል። ኦኬ። ስለዚህ በነጥብ ከሆነ ቁጥሩ የመጣው ብዜት አይደለም ማለት ነው። ስለዚህ ኤ ትክክል አይደለም። ሁለተኛውን ደግሞ ለማረጋገጥ ሁለተኛውን ቼክ ለማድረግ ደግሞ 5184 ነው የሚለው። 5184ን አሁንም ከአንዳቸው ጋር ማካፈል እንችላለን፣ ወይ ከ324 ወይ ከ1152 ጋር ሲካፈል ለ324 ብናደርገው ለምሳሌ የዚህን ውጤት እንሰራለን። ስለዚህ የዚህ መልስ 16 ይመጣል። 16 ይመጣል። ስለዚህ ብዜቱ ነው ማለት ነው። 5184 የ324 ብዜት ነው ማለት ነው። ትክክል ነው። ሁለተኛ ደግሞ ቼክ ማድረግ ያለብን አለ። እዚሁ ቼክ ማድረግ አለብን። የጋራ ስለተባለን 5184 ሲካፈል ለ1150 ለሁለተኛው ቁጥራችን ማለት ነው እዚህ ትላላለች። ስለዚህ የዚህ መልስ ደግሞ በነጥብ ካልመጣ ወይንም ሆል ነምበር ከመጣልን ትክክል ይሆናል መልሳችን ማለት ነው። የዚህ መልስ ደግሞ 4.5 ነው። 5184 ሲካፈል ለ1152 4.5 ነው የሚመጣው። ስለዚህ በነጥብ ስለመጣ ሁለቱም ግዴታ ሆል ነምበር መምጣት አለባቸው፣ በነጥብ መሆን የለበትም። ዴሲማል ነምበር ከሆነ ብዜቱ አይደለም ማለት ነው። ስለዚህ አሁንም ቢ መልሱ አይደለም። ወደ ሲ ደግሞ እንሄዳለን። ሲ ደግሞ 20736 ነው የሚለው። ይሄንንም በ324 መጀመሪያ እንስራው። የዚህ መልስ ደግሞ 64 ይመጣል። ስለዚህ ይሄ ብዜቱ ነው። ሁለተኛውን ደግሞ ቼክ እናድርገው። 20736 ሲከፈል 1152 ለዚች ነው ማለት ነው። የዚህ መልስ 18 ይመጣል። ስለዚህ ሁለቱም እዚህ ጋር ያገኘናቸው መልሶች ሆል ነምበር ናቸው፣ ዴሲማል ነምበር አይደሉም። ስለዚህ 20736 የሁለቱም የጋራ ብዜት ነው ማለት ነው። ይሄ ልክ አይደለም። ትክክለኛው መልሳችን ሲ ይሆናል ማለት ነው። ሲ ይሆናል ማለት ነው። 20736። ለዛሬ ያዘጋጀንላችሁ የማትሪክ ጥያቄዎች እነዚህን ነው የሚመስሉት። በሚቀጥሉት ቪዲዮዎቻችን ደግሞ ከሌሎች ዓመታት እና ከሌሎች የክፍል ደረጃዎች የወጡ ከሌሎች ቻፕተሮችም ጭምር የወጡ ጥያቄዎችን አንድ ላይ እንሰራለን ማለት ነው። እነዚህ ቪዲዮዎች እንግዲህ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎችን እንደማካተታቸው ከ9 እስከ 12ኛ ክፍል ላሉ ተማሪዎች ቅድም እንዳነሳሁት በጣም ጠቃሚዎች ናቸው። ለጓደኞቻችሁ ለተማሪዎች ሼር እያደረጋችሁ ሰብስክራይብ፣ ላይክ እያደረጋችሁ ቪዲዮ ላይ እንዲስተካከል የምትፈልጉትን እንዲጨመር የምትፈልጉትን ነገር ኮሜንት ላይ አስቀምጡልን። እናመሰግናለን። በሚቀጥሉት ቪዲዮዎች እንገናኛለን።